ጋይስ ሚኪ የሰራኝ ጉድ ስላለ ሚኪ ይባላለው ካላወቅ ወቃኝ አስጨንቅካለው የሸገር ልጅ ነኝ ማንንም አልፈራ ሀሮንም ቢመጣ ሳስደብረው እንደሜላ ከክፍል ወጣ እሱን ለማስተካከል አሁን ለማንኛውም ቤት ውስጥ ከሰል የለም ከሰል ይዘን መጣና የምናደርገው አብረን ያለና ከዛ በኋላ በርበሬ ቁጭ አድርጌ ማጥነው ይሆናል ማለት ነው። እናቴ ትሙት በዱላ አልሰማ ብሏል። ሲጀመር እናቶቻችንና አባቶቻችን ልክ ናቸው። በርበሬ ማጠን ነው ትክክለኛ መፍትሄው የመሰለኝ እኔ ዛሬ። እናቴ ትሙት እቤቴ ቁጭ ብሎ እቤቴ ላይ ዘፈን ይዛል ዘፈን በሰዓት እንሰጣቸዋለን ተብለን ቃል ተገብቶልን ነበረ። እሳት አድርጊልኝ በላት እንኳን አንተ ስንት ዓመት ነው? 12 የ16 ዓመት ልጅ አለ ቤት። ሰው የ16 ዓመት ልጅ ቤት ሰው አይታዘዝም? ሰው ይሳደባል በልጅነት መሳደብ ጥሩ ነው? አንተ ተሰቃየው እኮ በእናት እኔ ቤት ያለው ልጅ ሚኪን ታውቀዋለህ? ሚኪን ታውቀዋለህ? ሚኪ ዛሬ ጭራሽ የስድብ ዘፈን አውጥቶብኝ ለቀቀብኝ ኢንተርኔት ላይ ሰደበኝ ዘፈን አውጥቶ አሁን በርበሬ ላጥነው ነው ካሳት አርግዝልኝ እኔ አንጎል አረገኝ እኮ በእናት አይ ፍቅር ሪከርድ አንቺ የምትሰሪኝ ስራ እኮ ነው ይኸውልህ ባይዘይ እውነት ለትምህርት ቤት ረፍቱ ሳምንት እኔ ቤት ቁጭ ልበልለዋለሁ እኔ ባስጠግናና እኔ ጋር ረፍ ብዬ ቤት ባስደወልኩ ባስጠራው ሩሜን መጥቶ እሺ እኔ እናት ቴንክ ዩ በጣም ነው የማመሰግነው እሺ አየ ጎረቤት ተባብሮ ነው አንተን የሚያስቀጣ ቁጭ በል ብር ሰጣለሁ ና ግባ ቁጭ እኔ ላይ ባስ አረ ወይ ካሜራ ያውጣ አንተ እኔ ላይ ዘፍን እኔ ላይ ዳንኪራ ራፕ ማንንም አልሰማ ና ይሄ አሲዳ በመስኮት ግባ እየቀጣሁት ነው በርበሬ እናቴ ትሙት 16 ዓመት ልጅ ኑሮ ይከልክለኝ እኔ የ16 ዓመት ልጅ ኑሮ ትከለክለኛለህ እኔ ላይ ሙዚቃ እኔ ላይ ዳንኪራ ሁለተኛ ይለመዳል ወይ ማን የልብ ልብ ሰጠ ችግር አለ የልብ ልብ ሰጠኛለሁ አንተ በሌለው ቀን አንተ ካሜራማን ሆነ ቤቴን የምታስደፍረው አንዳንዴ ደስ ሲልህ ጎረምሳ ሰብስበ 16 ጎረምሳ እስቲኩን ያዝ ምንድነው የምታስተምረው አንተ ለትውልዱ ምንድነው ቆይ ምን አርግ ነው የምትለኝ ና ቆይ ና አውጣ ጭራሽ ላይ ታቱ አርገ መጣ ይሄው ደስ ይበልህ ና እዚህ ቤት ዘ ኦንሊ ታቱ ያለው ማን ነው ዘ ኦንሊ ታቱ ያለው ማን ነው እዚህ ቤት ውስጥ አንተ አይደለ ልጁን ተነቀሰ መጣ ጭራሽ ተነቀሰ አንተ ቤት ውስጥ የሚኖር ሰው ተነቀሰ መጣ እስቲ ክፈተው ወይኔ ማሚዬ ሃሮን ጋር ብለሽ ምን ሐስለር አንተ ሐስል ያለ ትምህርት የምን ሐስል ነው